ኢቲካል ኢሹስ ኢን ባዮሎጂ እና ባዮሎጂ ውስጥ ስላሉት ኢቲክሶች እናያለን። ማለት ምን አይነት ስነ ስርዓቶችን ይከተላል ባዮሎጂ ወይም አንድ ባዮሎጂስት ሁሉም ነገር ስነ ስርዓት እንዳለው ያክል ባዮሎጂም አለው። ኦኬ ethical issues in biology are those issues that rise concerning rightness or wrongness of using biological discovery for the healthy and well-being of human. ይሄ biological issue ማለት አንድ የራሱ ጉዳይ የሆነ ጉዳይ ነው። ምን ያደርጋል? ምን በመጠየቅ ይጀምራል? ትኩረት በመስጠት ስለ ሊክ ስለሆኑና ስላልሆኑ ነገሮች ማለትም using biological discoveries for the healthy and well-being of human። በባዮሎጂ የተገኙ ግኝቶችን ስንጠቀም ለሰው ልጅ ጤናና ሰላም በዛ ላይ በመመስረት ልክና ልክ ስላልሆኑት ነገር የሚነግረን። ethical issues in biology deal with variety of concerns related to biological, medicine and environment እና ይሄ biological issue አብዛኛውን ጊዜ ከምን ጋር ይገናኛል? ከባዮቴክኖሎጂ ጋር፣ ከሜዲሲን ጋር፣ ከኢንቫይሮንመንት ጋር። ለምሳሌ ኢንቫይሮንመንት ስላችሁ እዚህ ጋር ኢንቫይሮንመንት ውስጥ ፕላንት አለ። ያንን ፕላንት ስንጠቀም ምን አይነት ጥንቃቄዎችን ማድረግ እንዳለብን ወይም ለምሳሌ አንድን ፕላንት ለምርምር ስንጠቀም ኦቨር ፕላንቱን ሙሉ ከመቁረጥ እንዴት መጠቀም እንዳለብን ስለነዚህ አይነት ነገሮች በዲቴል የሚያስረዳ ነገር ነው። ኦኬ ለምሳሌ rightness or wrongness of using biotechnological information አንድ የባዮቴክኖሎጂካል ኢንፎርሜሽን እንዴት እንደምንጠቀም በሮንግነስ ወይም በትክክል መንገድ እንዴት እንደምንጠቀም፣ ፕሮዳክቶችን እንዴት እንደምንጠቀም፣ ዲቫይስ ኦን ሁማን ሄልዝ ኤንድ ላይፍስታይል ኤንድ ሊቭሊሁድ ሲስተም ዲቫይሶችን እንዴት እንደምንጠቀም በስነ ስርዓት እንዴት እንደምንጠቀም የሚያሳየን ፊልድ ነው። እና እዚህ ጋር ethical treatments of plants and animal use during biological studies አንድ ባዮሎጂካል የሆኑ ጥናት በሚደረግበት ጊዜ ፕላንቶችንና አኒማሎችን እንዴት ትሪት እንደምናደርግ ይነግረናል። ethical treatments of plants and animals during biological studies is the process of subjecting animals and plants to various experiments and rigorous tests እና ይሄ ethical treatment of plant and animal ማለት ነው። ባዮሎጂካል ጥናት በሚደረግበት ጊዜ process of subjecting animal and plants ይሄ ፕላንቱንና አኒማሊውን ለተለያዩ ቫይረስ ኤክስፐሪመንት እና ሪጎረስ ቴስት ስንጠቀም እንዴት እንደምንጠቀም የሚያሳየን ፕሮሰስ ነው። ethical treatments of plant እንዴት አንድን ፕላንት ኢቲክስ ባለው መንገድ ስነ ስርዓት ባለው መንገድ እንዴት መጠቀም አለብን። plants are primary producers and feeders for all living organisms። ፕላንት እንደምናውቀው ፕራይመሪ ፕሮዲውሰር ይባላል። የመጀመሪያዎቹ እነሱ ናቸው ምግብ የሚሰጡ እና ፊደርስ ናቸው for all living animals ለሁሉም አኒማሎች እንደ ምግብ ያገለግላል ማለት ይቻላል። trees are a living organism that properly functioning decentralized form without any centralized order providing unity or brain እና ምንድነው ይሄ ዛፎች ትሪዎች ሊቪንግ ኦርጋኒዝሞች ናቸው፣ በህይወት ያሉ ናቸው። that properly function የሚያደርጉት decentralized form ማለትም ብሬን የላቸውም ወይም ነርቨስ ሲስተም የላቸውም without any centralized order providing unity ያቻሉ ብሬን የላቸውም ሴንትራላይዝድ የሆነ ነገር ሳይኖራቸው ግን መስራት የሚችሉ ናቸው፣ ሊቪንግ ኦርጋኒዝም ናቸው። subjecting plant species to severe life threatening condition leads to እዚህ ጋር እቺ ፖይንቷን ያዙልን። subjecting plant species to severe life threatening condition leads to the total disappearance of plant species ፕላንቶችን አላግባብ በሆነ መንገድ ስንጠቀም ምን ያደርጋል? ቶታል ዲስአፒራንስ ኦፍ ፕላንት ስፒሺስ የፕላንት ስፒሺሶቹ ቶታሊ እንዲጠፉ ምክንያት ሊሆን ይችላል ይሄ ነገር። collecting seeds, berries, roots, leaves, bark, flowers for personal uses, medicaments and other purposes, for example tooth brushing, affect the survival of the plant species and the community that depends on the plants እና ይሄ ምንድነው
ለምሳሌ ሲዶችን ዘሮችን መሰብሰብ፣ ቤሪዎችን፣ ሩቶችን፣ ቅጠሎችን ሊቭስ፣ ባርኮችን ቅርፊቶችን፣ ኦር ፍላወርስ አበባዎችን ለፐርሰናል ጥቅም ኦር ፐርሰናል ዩዝስ አንድ ሰው ለራሱ ለመጠቀም ኦር ለሜዲካሜንትስ ለመድኃኒትነት ለመጠቀም and other purposes ለምሳሌ ሌሎች ዓላማ like ቱዝ ብሩሽንግ ጥርስን ለመቦረሽ ሊሆን ይችላል፣ ለመፋቅ። ለእነዚህ ነገሮች ፕላንትን መጠቀም affect the survival of plant species የፕላንት ስፒሺሱ እንዳይኖር ያደርገዋል፣ አፌክት ያደርገዋል፣ ያጠቀዋል። እና ፕላንቱን ብቻ አይደለም የሚያጠቃው the community that depends on the plant በፕላንት ላይ የተመሰረቱ ኮሚኒቲዎችን አፌክት ያደርጋል። ለምሳሌ ሰውን ሊሆን ይችላል። እኛ ፕላንት እንመገባለን፣ እንስሳቶችን፣ የተለያዩ ለምሳሌ ወፎችን፣ ፕላንት ላይ ዲፔንድ የሆኑ አኒማሎችን አፌክት ያደርጋል። አብዛኛው ፕራይመሪ ፕሮዲውሰር ነው ብለናል ፕላንት። ፕላንት ከተጠቃ እንግዲህ ብዙ ነገር ስጋ በል የሆኑ እንስሳቶችን ይጠቃሉ። ምክንያቱም ስጋ በሎቹ ራሱ ፕላንትን የሚመገቡ አኒማሎችን ስለሚመገቡ ይሄ ፕላንት ከተጎዳ ጉዳቱ ብዙ ነው ማለት ነው። አሁን እዚህ ጋር አንኢቲካል ትሪትመንትስ ኦፍ ፕላንት እናያለን። አላግባብ የሆኑ ፕላንት አጠቃቀም እናያለን። አንደኛ ቴስቲንግ ሲድስ ኦር ቤሪስ ስሩ ዲስትራክቲቭ ሬይስ ከቲንግ ትሪ ተርሚናልስ ፎር ኤክስፐሪመንትስ። ምንድነው እዚህ ጋር ቴስት ሲድስ ሲዶችን ወይም ቤሪዎችን፣ እነዚህ ሲድስ ይባል ያው ዘሮችን ዲስትራክቲቭ በሆኑ ወዮች መጠቀም እና ከቲንግ ትሪ ተርሚናልስ ፎር ኤክስፐሪመንትስ፣ ይሄ የትሪዎችን ለተለያዩ ኤክስፐሪመንቶች ዝም ብሎ መቆራረጥ ነው። ኮንሰፕሽን ኦፍ ኦል ሲድስ ኤንድ ፍሩትስ ዊዛውት ኮንዘርቬሽን፣ ሁሉንም ሲዶችን እና ፍሩቶችን ኮንሰፕት መጠቀም አንዱንም ሳናስቀር ማለት ነው። ይሄ አንኢቲካል ነው፣ አግባብ ያልሆነ አጠቃቀም ነው። እና አንፕላንድ ከቲንግ ኦፍ ትሪስ ኦር ዲፎረስቴሽን፣ ይሄ ያልታቀደ ዝም ብሎ መቁረጥ፣ ከቲንግ ኦፍ ትሪ ዛፎችን መቁረጥና መጨፍጨፍ፣ ዲፎረስት ማድረግ። በርኒንግ ፎረስትስ ኤንድ ሲድሊንግስ ፎር ፋርምላንድስ፣ ደኖችን ማቃጠል እና ሲድሊንግስ ፎር ፋርምላንድስ እና ለእርሻ መሬት ተብሎ መጨፍጨፍ ነው። ሪስትራክቸሪንግ the shapes of trees for aesthetic appeal፣ እና ዝም ብሎ ዛፎችን ቆራርጦ ለተለያዩ ሼፖች መጠቀም ማለት ነው። እና እዚህ ጋር ኬር እና ምን ጥንቃቄዎችን ማድረግ አለብን። ኬር ፎር ፕላንትስ ኢዝ አን ኢቲካል ትሪትመንት። ለፕላንቶች ኬር ማድረግ ጥንቃቄ ማድረግ ኢቲካል የሆነ መንገድ አጠቃቀም ኢምፖርታንት ፎር ሴቪንግ the jeopardized species and conserve for our common future። እና ይሄ ኬር ማድረግ ለፕላንቶች ኬር ማድረግ ኢቲካል ትሪትመንት ብቻም ሳይሆን ኢምፖርታንት ፎር ሴቪንግ ምን ጂኦፓርዳይዝ ስፒሲስ፣ ጂኦፓርዳይዝ ማለት እየጠፉ ያሉትን ስፒሾችንም ሴቭ ለማድረግ ለመታደግ በጣም ምርጡ መንገድ ነው ኬር ማድረግ ለፕላንቶች። እና ኮንዘርቭ አወር ኮመን ፊውቸር ወደፊታችንን ይጠብቃል ይሄ ነገር። ምክንያቱም ፕላንቶች ኦክሲጅን ስለሚሰጡ፣ አሁን ደግሞ በዚህ ሰዓት ግሎባል ዋርሚንግ በጣም እየጨመረ ነው፣ ፕላንቶች እየተቆረጡ ስለሆነ ይሄ ለፊውቸራችንን በጣም ጠቃሚ ነው ማለት ነው። እና it is ethical to plant tree and it is national responsibility። ምንድነው ትሪዎችን መትከል፣ ፕላንት ትሪስ ምን ማድረግ ዛፎችን መትከል ኢቲካል ነው፣ ስነ ስርዓት ያለው መንገድ ነው። እና ደግሞ ምንድነው it is national responsibility የሀገር ግዴታችን ነው ማለት ነው። ኢቲካል ትሪትመንትስ ኦፍ አኒማልስ ኢን ኤክስፐሪመንትስ፣ አሁን ደግሞ አኒማሎችን እንዴት አግባብ ባለው መንገድ በኤክስፐሪመንት ጊዜ እንጠቀማለን የሚሉ እናያለን። ኢን ባዮሎጂካል ስቱዲስ ሪሰርቸርስ ዩዝ አኒማልስ ቱ ጌን ሳይንቲፊክ አንደርስታንዲንግ ኦፍ ዘ ወርልድ። እና በባዮሎጂካል ጥናት ጊዜ ሪሰርቸሮች ምን ይጠቀማሉ? አኒማልስ ቱ ጌት ሳይንቲፊክ አንደርስታንዲንግ የሳይንሳዊ የሆኑ እውቀቶችን ኦፍ ዘ ወርልድ የዓለምን እውቀት ለማግኘት አኒማሎችን ይጠቀማሉ። The ethical treatment of animals is a moral question of whether it is acceptable to harm animal for scientific researches። እና ምንድነው ይሄ ሳይንቲፊክ ኢቲካል የሆነ አኒማልን ስንጠቀም ምን ማለት የሞራል ጥያቄ ነው ይሄ። whether it acceptable to harm
ማለት አኒማሎች እንዳይጠቁ የምናደርግበት መንገድ ነው። አኒማልስ አር ሰንተንት ክሬቸር። እዚህ ጋር በደንብ ይሄን በደንብ አድርጋችሁ ያዙት። ሶሪ ኦኬ። ያው እዚህ ምን እንደሚለው አኒማልስ አር ሰንተንት ክሬቸር፣ ስሜት ያላቸው ፍጥረት ናቸው። that have a nervous system, feeling painful feelings, emotional stress and have interests and values። እነዚህ አኒማሎች ሰንተንት የሆኑ ክሬቸር ናቸው፣ ስሜታዊ ናቸው። ምን ማለት ነው? that have nervous system፣ የነርቭ ሲስቴም አላቸው። ነርቭ ሲስቴም አላቸው ማለት ሲነኩ ወይም ሲወጉ ያማቸዋል፣ በነርቭ በኩል ሚሴጁ ስለሚደርሳቸው። feel painful feeling፣ የህመም ስሜት ይሰማቸዋል። ኢሞሽናል ስትረስ፣ የኢሞሽን ጭንቀት ውስጥ ይገባሉ። and have interests፣ ፍላጎት አላቸው። value። so given this it is unethical to harm animals during experiment or rigorous testing። so ምንድነው በዚህ ምክንያት አንኢቲካል ነው ምን to harm አኒማሎችን መጉዳት። ይሄ ልክ ያልሆነ አግባብ ያልሆነ ነገር ነው። ምክንያቱም እንደኛ ናቸው፣ እነሱ ያማቸዋል። ስለዚህ በኤክስፐሪመንት ጊዜ የሚሆን በኖርማል ጊዜም አኒማሎችን አለማጥቃት ነው፣ አለመጉዳት ነው። በኤክስፐሪመንት ጊዜም ወይም በሪጎረስ ቴስቲንግ በምናደርግበት ጊዜ unethical treatments of animal in researches include approaches which expose animal to rigorous experiment። አንኢቲካል ወይም አግባብ ያልሆነው አኒማሎችን ትሪት የምናደርገው ስንጠቀም በሪሰርች ውስጥ ምን ማለታችን ነው መሰላችሁ? which expose animal to rigorous experiment። rigorous ማለት በጣም ጎጂ በሆነ መንገድ መጠቀም ነው። በኤክስፐሪመንት ጊዜ ላይ አኒማሎችን ለምሳሌ ምን በማድረግ that may injure or cause pain to animal፣ ለአኒማሉ ጉዳት ወይም ፔን በሚደርስ መንገድ አለመጠቀም ነው። ይሄ አንኢቲካል የሆነ መንገድ ነው። በቃ researchers must reduce impacts of unethical treatment of animals through 3Rs principle described below። ስለዚህ አንድ ሪሰርቸር እነዚህ ነገሮች ማጥፋት አለበት። አንኢቲካል የሆኑ አጠቃቀሞችን ፕላንቶች ማለት አኒማሎች 3 Rs የሚባሉ መንገዶችን በመከተል አንደኛው እዚህ ጋር ሪዳክሽን አለ፣ ሪፋይንመንት አለ፣ ሪፕሌስመንት አለ። እስቲ እያንዳንዱን ከስር እናያለን። ሪዳክሽን aims to minimize the number of animals used in experiments by improving experimental technique and sharing information with others። ሪዳክሽን ማለት ምን ያደርጋል? ሚኒማይዝ ነምበር ኦፍ አኒማልስ ዩዝድ ኢን ኤክስፐሪመንት፣ በኤክስፐሪመንት ጊዜ የምንጠቀማቸውን የአኒማሎች ቁጥር መቀነስ ነው። by improving experimental technique፣ የተለያዩ ቴክኒኮችን በመጠቀም እንደ ሼሪንግ ኢንፎርሜሽን ዊዝ አዘር፣ ከሌሎች ጋር መረጃ በመለዋወጥ ብዙ እንስሳት ወይም አኒማሎችን ከሚጠቀም መቀነስ ሪዱስ ማድረግ ነው። ሁለተኛ ደግሞ ሪፋይንመንት ነው። ሪፋይንመንት is cleansing experiments in a way that enables to reduce suffer of animal using less invasive techniques, better medical care and better living condition። ሪፋይንመንት ማለት ክሊናይዚንግ ኤክስፐሪመንትስ፣ ኤክስፐሪመንት የምናደርገውን ቦታ ማጽዳት ሲሆን ምን ለምን that enables to reduce suffering of animals፣ አኒማሎች ላይ የሚደርሱትን ሰፈሪንጎችን ችግሮችን ሪዱስ ለማድረግ ነው። ማጽዳት ያለብን ነገሮች ካሉ ማጽዳት። using less invasive technology፣ የተለያዩ ቴክኒኮችን በመጠቀም better medical care፣ የተለያዩ ሕክምና በማድረግ ሊሆን ይችላል። አኒማሉ የተጎዳ አኒማል ካለ እና better living condition በመስጠት ቀድሞ መከላከል ነው። ይሄ ማለት ነው አኒማሉ ላይ ጉዳት ሳይደርስ የምንወስደው ጥንቃቄን ይይዛል። ይሄ ሪፋይንመንት ማለት ነው። በሶስተኛ ደረጃ ላይ ያለው ሪፕሌስመንት ነው። ሪፕሌስመንት ነው is a substituting experiment on animal with alternative technique using cells cultures instead of whole animal, biosynthesis, computer simulated modules። ምንድነው ሞዴልስ? እዚህ ጋር ሪፕሌስመንት ማለት መተካት ነው። እንደ ቃሉ ምን ነው የምንተካው? ኤክስፐሪመንትስ ኦን አኒማል ዊዝ አልተርናቲቭ ቴክኒክስ፣ የተለያየ አማራጭ ካለ ያንን አኒማል ተክቶ መጠቀም በለ። ለምሳሌ ዩዚንግ ሴል ካልቸር
ለምሳሌ ሙሉ አኒማሉን ከምንጠቀም የሆነ ሴል መጠቀም፣ በሴል አሳድጎ መጠቀም ኢንስቴድ ኦፍ ሆል አኒማል ሙሉ አኒማሉን ከምንጠቀም የሆነ ሴል ወስደን ማየት፣ ባዮሲንተሲስ በባዮሲንተቲክ በሆኑ መንገድ እነዛን አኒማሎች መስራት፣ አንድ ኮምፒውተር ሲሙሌትድ ሞዴልስ ኮምፒውተር ሲሙሌትድ የሆኑ ሞዴሎችን በመጠቀም አኒማሉን መተካት ከምንጠቀሙ ማለት ነው። ኦኬ እዚህ ጋር አስቀምጧቸዋል እያንዳንዱን። ለምሳሌ ሪዳክሽን ጋር ስንመጣ ሼሪንግ ሪዛልትስ ፐብሊሽድ የታተሙ ውጤቶች ካሉ እዛ ጋር ማየት፣ ሼሪንግ ሪዛልትስ ፕሬዘንትድ የተደረጉ ነገሮች ካሉ እዛ ማየት፣ የተለያዩ ኢንፎርሜሽኖችን በመሰብሰብ ሪዱስ ማድረግ ነው የምንጠቀመውን አኒማል። ይሄ አብዛኛው አላማው ይሄ ነው። ሁለተኛው ጋር ያለው ሪፋይንመንት ነው። ለምሳሌ ሪፋይንመንት ጋር አኒማሉ ጋር ጉዳቱ ሳይደርስ የምንወስደው ጥንቃቄ ነው ብያቸዋል። ለምሳሌ እዚህ ጋር ሃውዚንግ ሰርቷቸዋል። ጥሩ ቤት ለአኒማሉ ኤክስፐሪመንት ቦታ እንዳይጠቃ ጥሩ የሆነ ሃውስ ቤት ይሰራለታል። ሾርተር ኤክስፐሪመንት ብዙ ጊዜ ያልበዛ አኒማሉ እንዳይሞት መከላከል የሆኑ ሾርት የሆነ ኤክስፐሪመንት ማድረግ። በተር ፔን ሪሊፍ ታሞ ከሆነ ህሙን የሚቀንስለትን ፔን ሪሊፎችን መጠቀም እና በተለይ ሃንድሊንግ በጥንቃቄ መያዝን ያካታል። ይሄ ሪፋይንመንት የሚባለው። ሪፕሌስመንት ላይ አብዛኛው ጊዜ እዚህ ጋር ዩዚንግ ማቴማቲካል ሞጁልስ ለምሳሌ ሁማን ኤክስፐሪመንት መጠቀም፣ ዩዚንግ ኮምፒውተር ፕሮግራሞችን በመጠቀም፣ ዩዚንግ ፍሩት ሊስ ወርሞችን መጠቀም፣ ኢንቪትሮ ኤክስፐሪመንትስ ባጭሩ ሪፕሌስ ማድረግ አኒማሉ ቀጥታ ከምንጠቀም እነዚህ ሜተዶችን በመጠቀም አኒማሉ ላይ የሚደርሰውን ጉዳት መቀነስን ይይዛል። እንግዲህ ዩኒቲ 1 እዚህ ጋር አልቋል። በቀጣይ ቪዲዮ በዩኒቲ 2 ተመልሼ እመጣለሁ። አመሰግናለሁ።